ሰላም እንዴት ናችሁ? ውድ የገበታ ቲቪ ተከታታዮች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ገበታ ቲቪ ነው። በዚህ ዩቲዩብ ቻናል የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ዩቲዩብ ቻናል ሳብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን አትርሱ። እንዲሁም ቪዲዮውን ላይክ ከማድረግ ጀምሩ ማለት ነው። በዛሬ ቆይታችን እንግዲህ ከዚህ ጋር የምታያቸውን አረፍተ ነገሮች እንዴት እንደሚነበቡ አብረን ከኔ ጋር በሚኖረን ቆይታ እንከታተላለን። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልና በግሩፕ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ መጀመሪያ እነዚህ ከዚህ ጋር ያሉትን አረፍተ ነገሮች ከኔ ጋር አብረን ነበር። እንግዲህ አረፍተ ነገር ማለት መጀመሪያ ፊደላቱ አንድ ላይ ሲሆኑ ቃላት ይመሰረታል። ቃላቱ ደግሞ ሁለትና ከዛ በላይ የሆኑ ቃላት ሲመሰረቱ አንድ ላይ ሲሆኑ ደግሞ ሀረግ ይሆናሉ። እዛ ሀረጎች ደግሞ አንድ ላይ ሲሰበሰቡ አረፍተ ነገር ይሆናሉ። ስለዚህ የዚህ ራስማት መነሻቸው ምንድነው? መጀመሪያ ፊደላት ናቸው ማለት ነው። ስለዚህ ፊደላትን መሰረት አድርገን ሁሉንም ፊደል አንድ በአንድ እያነበብን ከዛም በኋላ ወደ እንገባለን ወደ አረፍተ ነገሮች አንድ አብረን እናነባለን ማለት ነው። እሺ የመጀመሪያ የጀ የመጀመሪያ የመ ሶስተኛ እና የለ አራተኛን በመጠቀም ጀሚላ እንላለን። ቀጣይ የሃ የመጀመሪያ የበ ስድስተኛ እና የለ ስድስተኛ በመጠቀም ሀብል እንላለን። ቀጠል የገ የመጀመሪያ የዛ አራተኛ እና የቸ ስድስተኛ በመጠቀም ነው ገዛች እንላለን። ከዚያን ላይ ስናነባው ጀሚላ ሀብል ገዛች ብለን እናነባለን ማለት ነው። እዛ ወደ ቀጣይ ስናልፍ ደግሞ የወ የመጀመሪያ ዳ የዳ አራተኛ ጄ የጀ አምስተኛ በመጠቀም ወዳጄ እንላለን። ቀጣይ ት የተ ስድስተኛ ላ የላ አራተኛ ን የነ ስድስተኛ ት የተ ስድስተኛ በመጠቀም ደግሞ ትላንት እንላለን። ቀጣይ ደግሞ መ የመ የመጀመሪያ ጣ የጣ አራተኛን በመጠቀም እንደማድረግ መጣ እንላለን። ስለዚህ አንድ ላይ ስናነባው ወዳጄ ትላንት መጣ ብለን እናነባለን ማለት ነው። እሺ በመቀጠል አ የአ የመጀመሪያ ዲ የደ ሶስተኛ ስ ደግሞ ከሰቤ ስድስተኛ ወሰን ላይ ማድረግ አዲስ እንላለን። ቀጣይ በ የበ የመጀመሪያ ጀ የጀ የመጀመሪያ በ የበ የመጀመሪያ እና ደግሞ ከነቤት አራተኛ መጠቀም በጀበና እንላለን። ቀጣይ ቡ የበ ሁለተኛ እና ደግሞ ከነቤት አራተኛ ቡና እንላለን። ቀጣይ አ የአ የመጀመሪያ ፈ የፈ የመጀመሪያ ላ የላ አራተኛ ች ደግሞ የቸ ቤት ስድስተኛ አፈላች እንላለን። ስለዚህ ከአንድ ላይ ማድረግ አዲስ በጀበና ቡና አፈላች እንላለን ማለት ነው። አዲስ በጀበና ቡና አፈላች። በጣም አሪፍ። አሁን ደግሞ ወደ ቀጣዩ እናልፋለን። ቀጣዩ ስናይ ደግሞ ማ የማ አራተኛ ፊ የፈ ሶስተኛ ማፊ እንላለን። ቀጣይ ታ የታ አራተኛ ዛ የዛ አራተኛ ዥ ደግሞ የዥ ስድስተኛ አንድ ላይ ማድረግ ታዛዥ
ታዛዥ እንዳለ ቀጣይ ና የና አራተኛ ት ደግሞ የተቤት ስድስተኛ አንድ ላይ ማድረግ ናት ናት እንዳለን ልጅ አንድ ላይ ማድረግ እነዚህን ማፊ ታዛዥ ናት ማፊ ታዛዥ ናት ማፊ ታዛዥ ናት እንዳለ ማለት ነው። ቀጣይ የመጀመሪያ ኪ የከሶስተኛ ና የና አራተኛ ው ደግሞ የወ ስድስተኛ አንድ ማድረግ መኪና ወ መኪናው ብለን ቀጣይ ጋ የጋ አራተኛ ራ የራ አራተኛ ዥ ደግሞ የዥ ስድስተኛ አንድ ማድረግ ጋራዥ እንዳለን ቀጣይ ገ የገ የመጀመሪያ ባ ደግሞ የበቤት አራተኛ አንድ ላይ ማድረግ ገባ እንላለን። ስለዚህ አንድ ላይ ማድረግ መኪናው ጋራዥ ገባ እንላለን ማለት ነው። ቀጣይ የአ ስድስተኛ ህ የሀ ስድስተኛ ቴ ደግሞ የጠ አምስተኛ እህቴ እንላለን። እዛ ደግሞ አ የአ የመጀመሪያ ጋ የጋ አራተኛ ዥ ደግሞ የዥ ስድስተኛ አጋዥ እንላለን። ቀጣይ አ የአ የመጀመሪያ ት የተ ስድስተኛ ፈ የፈ የመጀመሪያ ል የለ ስድስተኛ ግ የገ ስድስተኛ ም ደግሞ የመ ስድስተኛ አንድ ላይ ማድረግ አትፈልግም እንልና አንድ ላይ ስናደርገው እህቴ አጋዥ አትፈልግም እንላለን ማለት ነው። እሺ በመቀጠል ደግሞ ጅ የየ ስድስተኛ ብ የበ ስድስተኛ ጅብ እንላለን። ቀጣይ ጅ የጀ ስድስተኛ ራ የራ አራተኛ ት የተ ስድስተኛ አንድ ስናነበው ጅራት እንላለን። ቀጣይ አ የአ የመጀመሪያ ለ የለ የመጀመሪያ ው ደግሞ የወ ስድስተኛ አለው እንላለን። ስለዚህ አንድ ላይ አብረን ስናነበው ጅብ ጅራት አለው እንላለን ማለት ነው። በመጨረሻ ወደ መጨረሻው ሀሳብ ስንገባ ቶ የተ ሰባተኛ ሎ የለ ሰባተኛ አንድ ላይ ስናነበው ቶሎ እንላለን። ቀጣይ ወ የወ የመጀመሪያ ደ የደ የመጀመሪያ አንድ ላይ ስናነበው ወደ ቀጣይ ቤ የበ አምስተኛ ት ደግሞ የተ ስድስተኛ አንድ ላይ ስናነበው ቤት እንዳለ። ቀጣይ ተ የተ የመጀመሪያ መ የመ የመጀመሪያ ለ የለ የመጀመሪያ ስ ደግሞ የሰ ስድስተኛ ተመለስ እንላለን። እዚህ ከመለስ ነው ቶሎ ወደ ቤት ተመለስ እንላለን ማለት ነው። እስኪ ከመጀመሪያው ጀምሮ አንዴ ሁሉን እንባቸዋለን። ጀሚላ ሀብል ገዛች። መኪናው ጋራጅ ገባ። ወዳጄ ትላንት መጣ። እህቴ አጋዥ አትፈልግም። አዲስ በጀበና ቡና አፈላች። ጅብ ጅራት አለው። ማፊ ታዛዥ ናት። ቶሎ ወደ ቤት ተመለስ የሚሉት እንግዲህ ዛሬ እነዚህን አረፍተ ነገሮች ከነገር አብረን በነበረን ቆይታ አብረን ስንከታተል ነበር። እንግዲህ
የዛሬ ቆይታችን ከተመቻችሁ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እንግዲህ በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ሰናይ ቆይታ